ቀርቶ በጋሞ ባህል ውስጥ ለምሳሌ በሽመና ስራ አዲስ አበባና ሌሎች ከተማዎች ሄዶ የቆዩ ሰዎች ወደ ሀገራቸው ሲመጡ ሌላ ሴት የነኩ ከሆነ ቤታቸው አይገቡም። ከሌላ ሴት ጋር ማደር መዋላቸውን አለሱ ሌላ ማንም ሰው አያውቅም። ግን ያንን ነው እንዲስተሰራ ይደረጉ። ስለዚህ ይሄ በጣም ትልቅ ነው። ጋሞ ውስጥ አንዲት ሴት ለምሳሌ ዶርዜ በደንብ አውቃለሁ፣ ተወልጄ ያደጉበት አካባቢ ነው። የዶርዜ ሴት 15 ቀን ሙሉ ከቤቷ ወጥታ ከገበያ እየዞረች በ15ኛ ቀን ቤቷ ትመለሳለች። ትደፈራለች ብላችሁ አትገምቱ። አትደፈራለች። በየሰው ቤት ነው የምታድረው። ማንም ይነካት የለም። የሰውን ሴት መንካት ኢትዝ ቦምብ እንደሚታየው ግን የዱቡሻ መኖር ትልቅ ስነ ምግባራዊ ህግ አለ። ይሄ ስነ ምግባራዊ ህግ የሚጠብቃቸው ስለሆነ ነው። ዓለም አቀፋዊነት ግሎባላይዜሽን ብንል አንዱ ያስኬድ ሃይማኖት ነው የሚመለከት እንደመጠ ባህል ነው የሚመለከቱት። ለምን እንደሆነ አይገባኝም። እኔ የባህል ተማሪ ነኝ። በባህል ውስጥ ትልቅ አይደንቲቲውን ካጣ ደግሞ የተንሳፈፈ ሰው ነው። ስለዚህ እባካችሁ ወደ ባህላችሁ ተመለሱ። ወደ ኋላ እዩ። ወደ ኋላ ካላያችሁ ወደፊት መጓዝ አትችሉም። እኔ ማን ነኝ? ምንድን ነኝ? ከየት መጣሁ? የሚለውን ነገሮች ብዙ ጉዳዮችን ለድቡሻ የሚሰጡበት ሁኔታ ገና ነው እና ይሄ ችግር አለ የሚያምኑ ይሄን ያመጣው ምንድን ነው? ዌስተርን ኤዱኬሽን ችግር አለ። ይሄን ሁሉ ያመጣው ምንድን ነው? ችግር ወደ ድቡሻ የሚሄድ ችግር ሆኖ ነው ያየነው። ቀጥል ጀርስ ድቡሻው ጋር መልካም እድል አለው። እድሉ ምንድን ነው?